ኦኬ ሰላም እንዴት ናችሁ? ዛሬ የምናየው ኬሚስትሪ ግሬድ 9 about electrons, protons and neutrons የሚለውን ቶፒክ ነው እና እዛ ላይ ያሉትን ነገሮች ኤሌክትሮንስ ምንድነው፣ ፕሮቶን ምንድነው፣ ኒውትሮን ምንድነው እና ሌሎች ከዛ ጋር የተያያዙ ነገሮች እዚህ ቻፕተር ላይ እዚህ ቶፒክ ላይ የሚያካትቱ ነገሮችን አብረን እናያለን። ስለዚህ ከኤሌክትሮንስ እንጀምር። ምን ይላል? Electrons are one of the three fundamental particles that makes up the atoms. በቃ one fundamental particle ነው። አተም ውስጥ የሚገኙ 3 ፋንዳሜንታል ፓርቲክሎች አሉ። እነሱም ኤሌክትሮን፣ ፕሮቶን እና ኒውትሮን ናቸው። ሶ ከዛ ውስጥ አንደኛው ኤሌክትሮን ነው ማለት ነው። ኤሌክትሮንስ are extremely small፣ በጣም ትንሽ ናቸው። the mass of electron is only about 1/2000 the mass of proton or neutron ሶ በጣም ትንሽ ነው ማለት ነው። የፕሮቶንን ወይም የኒውትሮንን 1/2000 ማስ ማለት በጣም ትንሽ ነው። which is about 0.000549897 AMU ማለት ነው። እቺ እንግዲህ ኦልሞስት ወደ 0 የቀረበ ማስ ነው ያለው። AMU means atomic mass unit or 9 times 10 to the power of -31 kilogram. in kilogram ደግሞ ብናየው 10 to the power of -31 ማለት በጣም ትንሽ ነውና ወደ 0 የቀረበ ነው ማለት ነው። So electrons contribute almost nothing to the total mass of an atom. አተሙ ላይ almost 0 ስለሆነ ምንም ነገር ማሱ ላይ አይጨምርም ማለት ነው። ወደ 0 የተጠጋ ነው ተብሎ ስለሚታሰብ ስለሆነ ማለት ነው። So the other point about the electron is the electric charge of electron is -1 charge ነው ያለው which is equal but opposite to total charge of proton. ከፕሮቶን ጋር opposite charge ነው ያለው ማለት ነው። all atoms have identical number of electron and proton. So the positive and negative charge cancelled out making an atom electrically neutral. አሁን እዚህ ጋር ምንድነው የሚለን አተም ላይ number of electrons and number of protons are equal. አንድ አተም ላይ ያሉ number of proton እና number of electron ቁጥራቸው ሁለቱም እኩል ነው። ግን ምንድነው ኤሌክትሮን እንዳልነው ኔጌቲቭ ቻርጅ ነው ያለው፣ ፕሮቶን ደግሞ ኦፖዚት ኤሌክትሮን ቻርጅ ነውና ስለዚህ ኔጌቲቭ ቻርጅ ነው ያለው። ሶ አተም ኒውትራል እንዲሆን የሚያደርገው ኤሌክትሪካሊ ኒውትራል እንዲሆን የሚያደርገው የሁለቱ ቻርጅ ናቸው። የሁለቱ ቻርጅ የፖዚቲቭ ኦፍ ፕሮቶን እና ኔጌቲቭ ቻርጅ ኦፍ ኤሌክትሮን ማለት ነው። ያ ሁለቱ ካንስልድ አውት ይሆንና ነው የሚለን እዚህ ጋር ካንስልድ አውት ይሆንና አተምን ኒውትራል እንዲሆን ያደርግልናል ማለት ነው። ስለዚህ ኤሌክትሮን ላይ ምን አየን? ከሶስቱ ፓርቲክሎች አንዱ ነው። አተም ውስጥ ካሉ 3 ፓርቲክሎች አንዱ ነው እና በጣም ኤክስትሪምሊ ስሞል ነው፣ ትንሽ ነው። ማሱ ደግሞ በኪሎግራም 9 times 10 to the power of -31 ኪሎግራም ይሆናል። በአቶሚክ ማስ ዩኒት ደግሞ 0.000549897 ነው። ሶ በጣም ትንሽ ነው ማለት ነው እና ማሱ ላይ ምንም የሚጨምርልን ነገር የለም የአቶሚክ ማስ ላይ፣ ምክንያቱም ኦልሞስት ወደ 0 የተጠጋ ማስ ስላለው እና ኤሌክትሮን ቻርጅ ደግሞ የኤሌክትሮን ቻርጅ ኔጌቲቭ ቻርጅ ነው። ኦፖዚቱ proton charge now. So the other point is positive and negative charge of proton and electron cancelled out ይሆንና አተምን ኤሌክትሪካሊ ኒውትራል እንዲሆን ያደርገዋል። ያን አተም ኒውትራል እንዲሆን የሚያደርገው የሁለቱ ቻርጆች መጠፋፋት ወይም ካንሰልድ አውት መደራረግ ነው ማለት ነው። እሺ ወደ ቀጣዩ ስንሄድ ፕሮቶን ነው። ፕሮቶን ኢዝ ቅድም እንዳልነው እንደ ኤሌክትሮን አንድ ሰብ ፓርቲክል ነው ለአተም ማለት ነው። they are found in
the nucleus of an atom. So atom nucleus ውስጥ ነው የሚገኘው። It is a tiny compact region at the center of an atom. አሁን አተም ላይ በጣም ትንሹን ሪጅን የሚይዘው ኒውክለስ ነው። ሪጅን ነው ያልኩት፣ ሪጅኑን የሚይዘው ኒውክለስ ነው። ሶ ፕሮቶን የሚገኘው እዛ ኒውክለስ ውስጥ ነው። እና ፕሮቶን እና ኤሌክትሮን ላይ ያለውን ልዩነቱን በደንብ አናላይዝ እያደረግን እንሄዳለን። እና ፕሮቶን የሚገኘው ኒውክለስ ውስጥ ነው። ኤሌክትሮን ደግሞ አውትሳይድ ነው ኒውክለስ ሼሎቹ ላይ ነው ያለው፣ ዙሪያው ላይ ማለት ነው ያለው። ሶ ፕሮቶን ሃቭ ፖዚቲቭ ኤሌክትሮን ቻርጅ ብለናል ቀደም እዛ ጋር እንዳልነው። ኤሌክትሮን ኔጌቲቭ ነው፣ ኦፖዚት ቱ ዛት። ስለዚህ ፖዚቲቭ ቻርጅ ነው ያለው። and a mass of 1.0073 atomic mass unit ነው። ስለዚህ ከእንትን ይበልጣል ማለት ነው፣ ከኤሌክትሮን ይበልጣል። which is በኪሎግራም ደግሞ ስንመዝነው 1.67 times 10⁻⁻27 ኪሎግራም ነው ማለት ነው። ከዛን together the neutrons they make up virtually all of the mass of an atom. ስለዚህ የአተምን ማስ ፋውንድ የምናደርገው ልናገኝ የምንችለው ፕሮቶንን ተጠቅመን ነው። ሶ ከኤሌክትሮን ይልቅ ኒውክለስ ውስጥ ስላለ የአተም ማስ ኒውትሮን ላይ ዲፔንድ ይሆናል ማለት ነው አቶሚክ ማሱ።